ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች፣ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት የአናባቢዎችን ድምፅ እንዴት በቀላል መንገድ እንደምንለይ ነው ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ምንድነው? አናባቢ ኢ በረጅም ድምፅ አናባቢ ኢ በረጅም ድምፅ እናያለን ማለት ነው። አናባቢ ኢ በአጭር ድምፅ ምን እንደሆነ ከዛሬ በፊት ሰርቼላችኋለሁ ማለት ነው። እንዴት ድምፃቸውን ማወቅ እንደምንችል አይተናል ማለት ነው። ዛሬ ደግሞ አናባቢ ኢ በረጅም ድምፅ ማለት ምን ማለት ነው? መጀመሪያ ረጅም ድምፅ ስንል ምንድነው ማለት ነው? ከቃሉ ሁለት ወይም ከዛ በላይ አናባቢ ካለው ምንድነው ማለት ነው? ረጅም ድምፅ ወይም ሎንግ ሳውንድ ብለን እንጠራዋለን ማለት ነው። ስለዚህ አሁን እቺን ኢን ምን አይነት ድምፅ ይኖራታል? በረጅም ድምፅ ሁለት ወይም ከዛ በላይ አናባቢ ሲኖራት ድምጿ ምን ይሆናል የሚለውን እናያለን ማለት ነው። ኦኬ። ስለዚህ አሁን ዛሬ አናባቢ ኢ በረጅም ድምጿን በደንብ እናያለን ማለት ነው። የመጀመሪያው አሁን ኤምኢ ኤ ቲ ስንት አናባቢ ያለ ብላችሁ እዩ። ስንት አናባቢ ያለ? ኢ እና ኤ። ስለዚህ ሁለት አናባቢ አለ ማለት ነው። ከቃሉ ሁለት አናባቢ አለ። ስለዚህ የመጀመሪያውን ኢ ያለች፣ ከዛ ኢን ምን ብለን ነው የምናነባት ነው? በረጅም ድምፅ ሲሆን ሁለት ወይም ከዛ በላይ አናባቢ ካለ ኢን ምን ብለን እናነባታለን? እራሷ እንግሊዘኛዋን ኢ ብለን ነው የምንጠራት ማለት ነው። ኢ ብለን አንድ አናባቢ ብቻ ካላት ግን ኢን ኤ ብለን እንደምናነባት ሌላ ቪዲዮ ላይ ሰርተናል ማለት ነው። ያን ያላያችሁ ቤተሰቦች ገብታችሁ ማየት ትችላላችሁ። በኤም በኦም በኢ በሎንግም በረጅም በአጭርም ሰርተናል ማለት ነው። ማየት ትችላላችሁ ገብታችሁ ማለት ነው። አሁን ዛሬ ኢ በሁለት ወይም ከዛ በላይ አናባቢ ሲኖራት ምን ብለን እንደምናነባት እናያለን ማለት ነው። ረጅም ድምፅ ማለት ያ ነው፣ ሁለት ወይም ከዛ በላይ አናባቢ ካለው። ስለዚህ እዚህ ጋር ካያችሁ አሁን ሁለት አናባቢ አለ ማለት ነው፣ ኢና ኤ። ስለዚህ ሎንግ ነው ማለት ነው። ኢን ምን ብለን እናነባታለን ማለት ነው? ኢ ብለን ነው እናነባት፣ ራሷን ኢ ብለን። ያ አሁን እዚህ ጋር ኤምኢን ምን ብለን እናንብበው? ሚ ብለን ማንበብ። ኢ አለ ኢ የሚል ድምፅ አለ፣ ኤምኢ። ከዛ አሁን ሁለት አናባቢ እንደዚህ ተከታትለው ከመጡባችሁ የመጀመሪያውን ካነበባችሁ ሁለተኛውን ኤ አታነቧትም ማለት ነው። በዚያው አጋጣሚ ኢና ኤ በአንድ ላይ ናቸው የመጡት አናባቢዎቹ። ስለዚህ የመጀመሪያውን ኢን አንብባችሁ ቀጥሎ ያለውን ኤ አታነቡም ማለት ነው። ስለዚህ ኤምኢን ሚ፣ ቲን እንደማንበብ እንደ ት ማንበብ። ሜት ሜት በአማርኛው ጽፌላችኋለሁ። ሜት ይላል። ምን ማለት ነው? ስጋ ማለት ነው። ስጋ። ያ እዚህ ጋር ምን ይላል? አሁንም በተመሳሳይ ኤም ኢ አለ። አሁንም ኢን ምን ብለን ማንበብ አለብን? ራሷን ኢ ብለን ነው ምናነባት። ሁለት ኢ ባል ላይ መጣዋል፣ ግን በአንድ ድምፅ ነው የሚነበቡት ማለት ነው። እነዚህም ኤምኢን ሚ ብለን ማንበብ፣ ቲን ምን ብለን ማንበብ? ት ማለት ሚት። ሚት ምን ማለት ነው? ግንኙነት ማለት ነው፣ ወይም ማግኘት እንደማለት እንጠቀመዋለን። ሚት። ያ እዚህ ጋስ አሁንም ኤስኢን ምን ብለን ምናነባት? ሁለት አናባቢ ናቸው። ኢም ሁለት አናባቢ ስለሆነ ኢ ብለን እናነባለን ማለት ነው። ሌላውን እዚህ ጋር ሁለት ኢ ስለሆኑ ብቻ ሳይሆን አሁን ሌላም ኤም የፈለገው አናባቢ ዩም ቢኖር ምንም ችግር የለውም ማለት ነው። ስለዚህ ሁለት አናባቢ ብቻ ካለው ኢን ኢ ብለን ማንበብ አለብን ነው ማለት ነው። ስለዚህ ኤስኢን እንደ ሲ፣ ኤስኢን በአንድ ላይ ሲ፣ ችን ኢን ሁለቱንም ኢ በአንድ ድምፅ ነው ብያቸዋለሁ። ስለዚህ ኤስኢን ሲ ያልን ኤንን ን ማለት ሲን። ሲን ምን ማለት ነው? ማየት ወይም የታየ ነገር። ሲን ካልን ወረደ የታየ ነገር ለማለት ነው፣ ማየት። ያ ኤስኢ አሁንም ኤስኢን ምን ብለን አንብበው? ሲ ብለን ማንበብ። ሲ። ኤን አናነብም፣ ምክንያቱም ሁለት አናባቢ በአንድ ላይ ከመጡ የመጀመሪያው አንብበን ቀጥሎ ያለውን አናባቢ አናነብም ብያችኋለሁ። ስለዚህ እንደዚህ መጣባችሁ የመጀመሪያው አንብባችሁ ቀጥሎ ያለውን አታነቡ፣ ተለፉት ማለት ነው። ስለዚህ ኤስኢን ምን ብለን አንብበው? ሲ ብለን ማንበብ። ከዛ ቲን ት ብለን ማንበብ። ሲት። ሲት ምን ማለት ነው? መቀመጫ ማለት ነው። ያ ይሄኛውስ አሁንም ቲኢን ምን ብለን አንብበው?
ቲ ብለን እናነበብን ኢ የሚል ድምፅ አለ። እስካሁን እያያችሁ ነው አይደለ? ኢ የሚል ድምፅ ናት ያላት ማለት ነው። ኢ ራሷን ኢ ብለን ስለምናነባት ማለት ነው። ሁለት ወይም ከዛ በላይ አናባቢ ካላት ኢን ኢ ብለን እናነባለን ማለት ነው። ያ አሁን ቲ ኢን ምን ብለን እናንብባት? አሁንም ቲ አልን። ከዛ ኤን አናነብም፣ ምክንያቱም ሁለቱ አናባቢ በአንድ ላይ የመጡ የመጀመሪያውን አንብበናል። ይህን አናነበውም። ከዛ ኤምን ም ብለን ማንበብ። እነዚህ ደግሞ አናባቢ ከሌላቸው ስድስተኛ ፊደል ናቸው። እንደ ሳድስ ፊደል ማንበብ ማለት ነው። ስለዚህ ኤም እንደ ም ስለሚነበብ ም ብለን እናነባዋለን። ቲም ቲም ምን ማለት ነው? ቡድን ማለት ነው። ቡድን። ያ ይሄኛውስ ኤፍ ኢን አሁንም እንደ ፊ ማንበብ። ሁለቱንም ኢ በአንድ ድምፅ ኢ ብለን አነበብን። ኤፍ ኢን ፊ፣ ኤልን ከአናባቢ ውጭ ናት። ስለዚህ ሳድስ ናት ማለት ነው። ል ብለን ማንበብ። ል ፊል 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 ማለት ምንድን ነው? ስሜት ማለት ነው። ስሜት። ያ ወደ ቀጣይ እንሂድ። አሁንም እዚህ ጋር ኤስን እንደ ስ አነበብን። ቲኢን በአንድ ላይ አሁንም ቲ ብለን ማንበብ ማለት ነው። ኢ እስካሁን እያያችሁ ነው። ኢ የሚል ድምፅ ነው ያለ ማለት ነው አናባቢዎቹ። ስለዚህ ኤስን እንደ ስ፣ ቲኢን እንደ ቲ፣ ኤልን ል ብለን ማንበብ። ስቴል ስቴል ምንድን ነው? ብረት ማለት ነው። ብረት። ያ ይሄኛውስ አሁንም ዲኢ አሁን ሁለት አናባቢ ያለው ስለዚህ ዲኢን ኢ ብለን እናነባለን ማለት ነው። አንድ አናባቢ ቢኖረውን እዚህ ጋር ሌላ ች ባትኖር ኑሮ ኢ ብቻ ብትኖር እንደምን ነበር የምናነባት? እንደ ኤ። ኢን እንደ ኤ እናነባት ነበር፣ አንድ አናባቢ ብቻ ካለው ማለት ነው። ኢ አንድ አናባቢ ብቻ እሷ ኢ ብቻ ብትሆን ሌላ አናባቢ ባይኖር ምንድነው ነበር የምናነበው? ኢን እንደ ኤ ነበር የምናነበው ማለት ነው። ግን እዚህ ጋር ሁለት ስለሆነ ሁለት ወይም ከዛ በላይ አናባቢ ካለው ኢን ኢ ብለን ስለምናነብ አሁንም ዲኢን ዲ ብለን እናነባለን። ከዛ ኢን በአንድ ድምፅ አንብበና በአንድ ድምፅ ስለተነበቡ እናልፋቸዋለን፣ ችግር የለውም። ዲኢን ዲ ብለን አነበብን። ከዛ ፒን ፕ ብለን ማንበብ። ዲፕ ዲፕ ምንድን ነው? ጥልቅ ማለት ነው። ጥልቅ ዲፕ ስንል ጥልቅ እያል ነው ማለት ነው። ያ ይህስ አሁንም ኬኢን በአንድ ላይ ኪ ብለን አነበብን። ፒን እንደ ፕ ማንበብ። ኪፕ ኪፕ ምንድን ነው? መጠበቅ ማለት ነው። መጠበቅ። ያ ይህኛውስ አሁንም ኤች ኢን በአንድ ላይ ሂ ኢ የሚል ድምፅ አለ አይደል? መጨረሻ ላይ ሂ ስትሉ አሁንም ኤን አናነብም። ምክንያት ካላችሁ አሁንም እንደነገርኳችሁ ምንድን ነው ኢና ኤ ተከታትለው ነው አናባቢው ተከታትለው ከመጡ የመጀመሪያውን ያነበብን አሁንም ኤን አነበብን፣ ኤን አናነብም ብያቸዋለሁ እንደዚህ ሲመጣባችሁ ሁሌም። ስለዚህ ኤች ኢን ሂ ብለን ማንበብ። ኤን አለፍን፣ ቲን እንደ ት ማንበብ። ሂት ሂት በአማርኛም ሂት ይላል። ምን ማለት ነው? ሙቀት ማለት ነው። ሙቀት። ይሄስ አሁንም ቲን እንደ ት፣ አርኢን እንደ ሪ፣ ቲን እንደ ት፣ አርኢን ሪ ብለን ማንበብ። ከዛ ምን ይሆናል ማለት ነው? ትሪ ትሪ ምን ማለት ነው? ዛፍ ማለት ነው። ዛፍ። ያ ይሄኛውስ አሁን ኤፍን ፍ ብለን አነበብን። አርኢን ሪ ብለን ማንበብ። ኢ ሪ። ስለዚህ ፍሪ ፍሪ ምን ማለት ነው? ነፃ ማለት ነው። ያ አሁን ምንድናየን ማለት ነው? ዛሬ አናባቢ ኢ በረጅም ድምፅ ምን እንደሚመስል አየን ማለት ነው። እንግዲህ ረጅም ድምፅ ስንል ምን ማለታችን ነው መጀመሪያ የሚለውን ማወቅ አለባቸው። ረጅም ድምፅ ማለት ሁለት ወይም ከዛ በላይ አናባቢ ካላቸው ድምፅ ረጅም ድምፅ አላቸው እንላለን ማለት ነው። ስለዚህ አሁን ኢ በረጅም ድምፅ ሁለት ወይም ከዛ በላይ አናባቢ ካለው ኢ ምን የሚመስል ድምፅ አላት የሚለውን አየን ማለት ነው። ስለዚህ በረጅም ድምፅ ከሆነ ወይም ሁለት ወይም ከዛ በላይ ከሆነ አናባቢ ኢ፣ ስለዚህ ምን ብለን እናነባታለን ማለት ነው? ኢን ኢ ብለን እናነባታለን ማለት ነው። በአጭር ድምፅ ደግሞ ሰርቻለሁ ከዛሬ በፊት። ኢን ምን ብለን እናነባታለን ማለት ነው? እንደ ኤ እንደምናነባት አንድ አናባቢ ብቻ ሲኖረው ከቃሉ አንድ አናባቢ ብቻ ሲኖረው ኢ ብቻ ስትሆን ማለት ነው፣ ሌላ አናባቢ ሳይኖር ምን ብለን እናነባለን ብያቸዋለሁ? ኢን እንደ ኤ እናነባታለን ብያቸዋለሁ። ዛሬ ግን ሁለት ወይም ከዛ በላይ አናባቢ ካላቸው እንዴት ማንበብ እንደምንችል የኢ ድምፅ ምን ይሆናል የሚለውን አይተናል ማለት ነው። ስለዚህ ኢን ኢ ብለን ማንበብ አለብን በረጅም ድምፅ ሁለት ወይም ከዛ በላይ አናባቢ ካለው ማለት ነው። ስለዚህ በዚህ መልኩ ብትለማመዱ እንግሊዘኛን በቀላሉ አቀላጥፋችሁ ማንበብ ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ሳሰለችሁ የምንለቃቸው ቪዲዮዎች መከታተል፣ እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦችም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እኛንም አበረታቱን። አሪፍ አሪፍ ቪዲዮዎችን እንድንለቅላችሁ እኛም ሞራሉ ኑሮን እንድንሰራ አበረታቱን እንላለሁ። ኦኬ፣ የዛሬ ክላሳችን እዚህ ጋር እናፍቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ